በቪኒሽስ ጉዳይ አዲስ ነገር እየተሰሙ ነው። አርሰናል ከቪኒሽስ ጁኒየር ወኪሎች ጋር ተስማምቷል ብሎ መረጃዎች እየወጡ ነው እና አርሰናል ቪኒሽስ ጁኒየር የሚጠይቀውን ብር መክፈል እንደሚችልና እንደሚከፍል ገልጿል። አሁን የሚቀረው ማድሪድ ውሳኔው ማሳወቅ ነው። ቪኒሽስ ጁኒየርን ወይ ኮንትራቱን መጨመር ወይም መሸጥ ነው እና ማድሪድ ቪኒሽስ እንዲለቅ አይፈልግም፣ ግን ቪኒ የሚጠይቀውን ደሞዝ አልሰጡም። በዚህ ምክንያት ምናልባት ወደ አርሰናል የሚሄድበት እድል ከፍተኛ ነው ተብሎ ይገመታል እና ቪኒሽስ ጁኒየር ወደ አርሰናል ይሄዳል የሚባል ግምቱ በጣም ከፍተኛ ነው። ያው ማድሪድ እና ቪኒሽስ ጁኒየር ካልተስማሙ ወደ አርሰናል ይሄዳል። ይሄ ነው። ካለፈው ወር ጀምሮ ከአርሰናል ጋር ስሙ ሲጠቀስ የነበረው ተጫዋች ብሩኖ ጉማሬሽ አርሰናል ከሉካስተል በ7 ሚሊዮን ፓውንድ እና በተጨማሪ ቦነስ 10 ሚሊዮን ፓውንድ በአጠቃላይ በ80 ሚሊዮን ፓውንድ አርሰናል ከሉካስተል የ29 ዓመት ብራዚላዊ ተጫዋች ማስፈረሙ ተረጋግጧል።